ከፊትሽ የተገኘሁት በፍጹም እንዳልረሳሁሽ ላረጋግጥልሽ ነው። አስፈልጌ ላገኝሽ አልቻልኩም። አንቺን ለማግኘት ያልዞርኩበት ዓለም የለም። ይህን ንግግር የተናገረው የ90 ዓመቱ አዛውንት በሚወዳት የወጣትነት ፍቅረኛው ፊት ቆሞ ነው። ለ70 ዓመታት ተጠፋፍተው የቆዩት ፍቅረኛሞቹም በእርጅና ዘመናቸው ተገናኙ። በእነዚህ ዘመናት ሽማግሌው ሁሌም እንቅልፍ የሚነሳው አንድ ስጋት አድሮበታል። ፍቅረኛዬ እንደከዳዋትና ሆን ብዬ እንደጠፋዋት በማሰብ ልቧ ይሰበር ይሆን የሚል ጥያቄ ሁሌም በውስጡ ይመላለሳል። ይህ ጸጸትና መብሰልሰል ለ7-10 ዓመታት ሲብላላ ቆየም። በመጨረሻም አንዲት ምትሃታዊ አጋጣሚ ሁለቱም ፍቅረኛሞች አገናኝታ ተቃቅፈው እንዲያነቡ ሆነ። ይህ የአንድ አሜሪካዊ ወታደርና የጃፓኗ ቆንጆ እውነተኛ ታሪክ ነው። 70 ዓመታት የመጀመሪያ ፍቅረኛን አገኛለሁ ብሎ የመጠበቅ ተስፋ በስህተት ተረርታኝ ልቧን ሰብሬው ይሆን የሚል 70 ዓመት መልስ የታጣለት ጥያቄ በጥንዶች ልብ ታትሞ ዘመናት ተቆጠረም። በዛሬው ጥንቅራችን ይህን እውነተኛ የፍቅር ታሪክ የምንዳስሰው ይሆናል። አብራችሁን ቆዩ። የታሪኩ መነሻ እንደ አውሮፓውያኑ አቆጣጠር በ1953 የተቀጣጠለው የኮሪያ ጦርነት ነበር። የአሜሪካ የዋይፒስጋ ነዋሪ የሆነው ዱዌን ማን ጃፓን በሚገኘው የአሜሪካ ባህር ኃይል ውስጥ መርከበኛ ሆኖ ያገለግል ነበር። አሜሪካ በወቅቱ በተለያዩ የጃፓን ግዛቶች የጦር ኃይሏን አሰማርታ ስለነበር ከአንዱ ማዕከል ወደ ሌላ እየተዘዋወረ ማገልገሉን ቀጠለም። በዚህም የኩሶካ ግዛት በሚገኘው የአቪዬሽን ዲፖ ውስጥ ካገለገለ በኋላ ለዋና ከተማዋ ቶኪዮ አቅራቢያ ወደሚገኘው የአየር ማረፊያ ጣቢያ ተዛወረም። ዱዌን በዚህ ቦታ ለረጅም ጊዜ ቆየም። በዚህ ወቅት ከወታደራዊ ግዳጁ ጎን ለጎን ባለው ትርፍ ሰዓት ሌላ ተጨማሪ ስራ ለመስራት አሰበ። በዚህ ሙያ ያካበተውን ልምድ በመጠቀም በመካኒክነት ተጨማሪ ስራ በመስራት ገቢውን አሳደገ። የገቢ መጠኑ እያደገ መምጣቱን ተከትሎ በዚህ ግዛት ማህበራዊ ህይወቱን ለማስፋት አቀደ። በዚህ ወቅት በሪሴፕሽን ክፍል ውስጥ የምትሰራውን ፒጌ ያማጉቺ የተባለ ቆንጆና ወጣት ጃፓናዊ ተዋወቀም። ይህች ሴት በዚህ ወቅት ከስራዋ ጎን ለጎን የእንግሊዝኛ ቋንቋ ትማር ነበር። ይህም የአሜሪካ ወታደሮች ከጃፓን ነዋሪዎች ጋር ማውራት ሲፈልጉ አስተርጓሚ ሆና ታገለግላለች። ፔጊ ቁጥብና ረጋ ያለች ልጃገረድ ነበረች። ነገሮችን ለመረዳት በጣም ፈጣን አእምሮ ታድላለች። በፈገግታዋ ገዳይ የሚባል አይነት ደምግባት ተላብሳለች። ነገር ግን ዱዌይን በፍቅሯ እንዲማረክ ያደረገው መልክና ቁመናዋ አይደለም። ፔጊ እልል ያለች የጃፓን ተወዛዋዥ ነበረች። ከጃፓን ባህላዊ ጭፈራ በተጨማሪ ዘመናዊ ዳንስም ተክናለች። ከዛም አንድ ቀን ፓርቲ ላይ ተገናኝተው ከዱዌይን ጋር አብረው መደነስ ጀመሩ። ዱዌይ በዳንስ ችሎታዋ ተማረከም። ከዚህ አጋጣሚ በኋላ ሁሌም ምሽት እየተገናኙ ጭፈራቸውን ያቀልጡት ነበር። ነገር ግን በአንደኛዋ ምሽት ሁሉም የፓርቲው ተሳታፊ ወጥቶ ሁለቶች ብቻ ቀሩ። የናይት ክለቡ ድባብ በባንድ ታጅበው ሙዚቃው ከፍ ብሎ ይደመጣል። ጥግ ላይ ያሉ ሰራተኞች በሁለቱ ጭፈራ ብቃት ተደምመዋል። ዱዌይን የጃፓኗን ውብ ኮረዳ አቅፎ ሲወዛወዝ በፍቅሯ ከነፈም። ፔጊም እንዲሁ በዱዌይን ጨዋታ አዋቂነት ተማረከች። ቀስ በቀስ ወደ ከባድ የፍቅር ወላፈን ውስጥ ገቡ። ዱዌይን በህይወቱ ለመጀመሪያ ጊዜ ፍቅር ያዘው። የፔጊን ቁንጅናና መልካም ስነ ምግባር ዛሬም ድረስ አንስቶ አይወጣለትም። በዚህ መልኩ የተጀመረው የፍቅር ጥምረት 1 ዓመት አስቆጠረ። በወቅቱ ፔጊ የ22 ዓመት ዱዌይን ደግሞ የ23 ዓመት ጎረምሳ ነበሩ። በዚህ የእሳት ዘመን ፔጊ ሳይታሰብ አረገዘች። ታዲያ ይህን ተከትሎ ልጁ ከመምጣቱ በፊት ሰርግ ለማስረግ አቀዱ። ይህ ውሳኔ የዱዌይን ታማኝነት አስመሰከረም። ስለዚህ አሁን ለሰርጋቸው ቀን የሚሆን ሰፊ ዝግጅት ተጀመረ። ቀኑን ወስነው በሰርጋቸው ላይ ማን መገኘት እንዳለበት የጥሪ ካርድ ለመበተን ተሰናዱ። ነገር ግን በዚህ ወቅት አንድ ልብ ሰባሪ ዜና ተነገረ። አሜሪካ ጃፓን የላከችውን የተወሰነ ጦር ለማስወጣት ወሰነች። በዚህም ከሚቀነሱ የጦር ኃይሉ አባላት መካከል ዱዌይን አንዱ ነበር። ሰኔ አጋማሽ 1954 ዱዌይን የሀገሩን ትዕዛዝ ተቀብሎ ጃፓንን ለቆ ወደ ዩናይትድ ስቴትስ ለመመለስ ተገደደ። በዚህ ቅጽበት ወጣቶች ባልና ሚስት መሪር እንባ አነቡ። ተቃቅፈውም አለቀሱ። የዛሬው የ91 ዓመት አዛውንቱ ዱዌይን ያችን ክፉ ቀን እንዲህ ሲል ያስታውሳታል። ከጃፓን ለመውጣት ወደ አውሮፕላን ሲሳፈር በጣም ልቧ የተሰበረና ያዘነች አንዲት ቆንጆ ሴት እየተሰናበትኩ ነበር። እንባዋ ያለማቋረጥ ይወርዳል። ፍቅር የቸረን ልጃችንን በሆዷ ተሸክማም ነበር በማለት በትካዜ ያስረዳል። ዱዌይን ፒጊንን ፈጽሞ እንደማይተዋትና ተመልሶ ወደ አሜሪካ ይዟት እንደሚሄድ ቃል ገባላት። አሜሪካ በአባቱ ስም ያስቀመጠው ገንዘብ ስላለ እሱን አውጥቶ የሚያስፈልጋቸውን ነገር እንደሚያሟላላትም ነገራት። እርጉዟ ፒጊ ነገ የተሻለ እንደሚሆን ተስፋ በማድረግ የዱዌይን ተመልሶ መምጣት በተስፋ ጠበቀች። ነገር ግን ዱዌይን ወደ ትውልድ ከተማው ፒስጋ ሲመለስ ሁሉም ነገር እንዳሰበው አልጠበቀውም። በአባቱ ስም ያስቀመጠው ገንዘብ በሙሉ የለም። ይህም ወደ ጃፓን ተመልሶ መምጣት የሚያስችል በቂ ገንዘብ እጁ ላይ ስለሌለ ከፔጊን ጋር ድጋሚ የመገናኘቱ ተስፋ ጨለመ። በጊዜው ቴክኖሎጂ ገና ስላልዳበረ የገጠመውን ነገር እንኳን በደንብ የሚያስረዳበት እድል ጠባብ ነበር። የዱዌይ አባት ልጁ ባደራ ያስቀመጠውን ገንዘብ በማጥፋቱ ተጸጸተ። ነገር ግን መጸጸቱ ብቻውን ምንም መፍትሄ አላመጣም። ዱዌይን ሁኔታውን ለማስረዳት ወዲያውኑ ለፔጊ ደብዳቤ ጻፈ። አለኝ ያላትን ገንዘብ ቤተሰቦቹ አጥፍተው እንደጠበቁትና ሰራ አድርጎ ሌላ ገንዘብ ቆጥቦ ሲሳካለት እንደሚመለስ ገለጸላት።
ዱዌይን በመካኒክነት ሙያ የተሻለ ልምድ ስላለው በወቅቱ ከፍተኛ የተባለ ክፍያ የሚያገኝበት ስራም ተቀጠረም። ይህ ስራ የሃይዌይ ግንባታ ነበር። ከዚህ በኋላ ሁለቱም ባሉበት ሆነው በየጊዜው ደብዳቤ መጻጻፋቸውን ቀጠሉ። ቢያንስ በየሳምንቱ አንድ ደብዳቤ ይላኩ እንደነበር ዛሬ በትውስታቸው ይገልጻሉ። ነገር ግን ከአንድ ወር ገደማ በኋላ ዱዌይን ምንም አይነት ደብዳቤ እየተላከለት አይደለም። ከ3 ወራት በኋላ ታናሽ እህቱ ከፔጂን የተላከለትን የመጨረሻ ደብዳቤ ሰጠችው። በዚህ ደብዳቤ ላይ በእርግዝና የነበረው ልጃቸው እንደሞተባትና ሌላ አየር ኃይል ውስጥ የሚሰራ ባለ አግብታ መኖር እንደጀመረ ተገልጿል። ይህ ዜና የዱዌይን ልብ ክፉኛ ጎዳው። ጥሩ ስራና ገቢ እያገኘ ቢሆንም የሚወዳትን ፍቅረኛና ልጁን አጣ። ነገር ግን ህይወት ቀጠለ። ዱዌይን በአዮዋ ዩኒቨርሲቲ ገብቶ የግብርና ትምህርቱን ተመረቀ። በዚህ ሙያም ሌላ የተሻለ ስራ ተቀጠረ። የጥምር ሙያ ባለቤት እንደመሆኑ መጠን ቀን ከሌሊት በትጋት ስራውን ቀጠለ። ነገር ግን የመጀመሪያ ፍቅረኛውን መርሳት አልቻለም። ሁሌም ስለሷ ያነባል፣ ሁሌም ስለሷ ያስባል። ነገር ግን አንድ ቀን የሰማው እውነት ከህሊናው የማይጠፋ ከባድ ጸጸት አስታቅፎት ሄደ። ከፍቅረኛው በተደጋጋሚ ደብዳቤ እየተላከ ነበር። ሆኖም እናቱ የጃፓን ሴት ማግባቱን አልወደደችለትም። በሃይማኖትም ሆነ በባህል የማትመስልህን ሴት ፈጽሞ ማግባት የለብህም የሚል አቋም ያዘች። ስለዚህም ከፔጂ የሚላኩ ደብዳቤዎችን በሙሉ ቀድማ በመቀበል ታቃጥላቸዋለች። እናት ምንም አይነት ደብዳቤ እንዳልተላከለት በመግለጽ ልጇ ተስፋ እንዲቆርጥ በርካታ ማሳመኛዎችን ለማድረግ ሞከረች። ነገር ግን ዱዌይን ከዘመናት በኋላ ይህን እውነት ደረሰበት። ከዛም የ70 ዓመታት ጸጸት ታቅፎ ቁጭ አለ። አሁን ጸባዩ ሙሉ በሙሉ ተቀየረ። በህይወቱ ተስፋ መቁረጥ ጀመረ። ቤተሰብ የልጃቸውን ቀልብ ለመመለስ ሌላ ሴት ፈልጎ እንዲያገባ ማደረጉት። ከመጀመሪያዋ ባለቤቱ ጋር 17 ዓመታት ከዘለቀ የትዳር ቆይታ በኋላ ተለያዩ። ከሁለተኛዋ ሚስቱ ጋር ለ47 ዓመታት ኖረው ተለያዩ። በዚህ ሁሉ ህይወቱ መሃል የመጀመሪያ ፍቅሩን መርሳት አልቻለም። ከሁለቱ ሚስቶች 6 ልጆችን ማፍራት ችሏል። ነገር ግን የጸጸቱ ስሜት አሁንም ሊለቀው አልቻለም። ዱዌይን ትናንትን እንዲህ ሲልም ያስታውሳል። በተለያየንበት የመጀመሪያ ቀናት ውስጥ እንደነበረ ሁሉም በየዘመናቱ አልፎ አልፎ ስለሱ አስባለሁ። ዓመታት እያለፉ ሲሄድም ከባድ የጥፋተኝነት ስሜት እየተሰማኝ መጣ። የምሳሳላትን የመጀመሪያ ፍቅሬም ሆን ብዬ እንዳልጎዳኋት የማስረዳበት እድል ባገኘው ብዬም ተመኘው እያለ ይቀጥላል። ይህ ክስተት ለሰዎች ቃል መግባትን እንድፈራ አድርጎኛል ሲልም በትካዜ ያስረዳል። በንግድ ህይወት ውስጥም የራሱን አቋም ይዟል። ከስራ ባልደረቦቹ ጋር ግልጽ ንግግር ማድረግ፣ ሰዎችን ጣልቃ እንዲገቡ አለመፍቀድና ጉዳዩን በባለቤቶች መካከል እንዲያልፍ ማድረግ እንደሚገባም ይመክራል። ታዲያ ከዚህ በኋላ ነበር የዱዌይን እርምጃ የሚያስገርመው። በወጣትነት ዘመኑ የበደላትን ፍቅረኛውን ፈልጎ ይቅርታ እንድታደርግለት ካላደረገ ነፍሱ ማረፍ አልቻለችም። ሁልጊዜም የፔጂን 2 ፎቶዎች በኪስ ቦርሳው ይዞ ላገኘው ሁሉ ማሳየት ጀመረ። በተለይም ከጃፓን ሀገር የመጡ ሰዎችን ሲያገኝ አያልፍም። ነገር ግን አልተሳካለትም። ብቻ ሁሌ ፎቶዋን ይዞ ይተክዛል። ያሳለፏቸውን ጊዜያት በትዝታ ወደ ኋላ ተመልሶ ያስታውሳል። ፎቶዋን ስመለከት አብረን ስንጨፍር ያሳለፍናቸውን አስደናቂ ጊዜያትና ምን ያህል እንደምንዋደድ አስታውሳለሁ ሲል ይናገራል። ፎቶዋን በተለያዩ ቦታዎች እየተዘዋወርኩ በተንኩ፣ አንድም አውቃታለሁ የሚል ሰው አጣሁ እያለ ንግግሩን ይቀጥላል። በዚህ መሃል ግን አንድ እንዳገባች የሚገልጽ መረጃ አገኘው። ማንን እንዳገባችና ስሙን ግን ማወቅ አልቻልኩም ይላል። ከዛም የሽማግሌው ሁሌም ጸሎት ሳይሞት እሷን አግኝቶ ይቅርታ መጠየቅ ሆነ። ሆን ብሎ እንዳልተዋትና በመካከላቸው የተፈጠረውን ነገር ማስረዳት ይፈልጋል። ነገር ግን ህልሙን እውን የሚያደርግ መፍትሄ ጠፋ። በመጨረሻም ግንቦት 1 2022 ዱዌይን የፔጂን ፎቶ በፌስቡክ ገጹ ለጥፎ የአፋልጉኝ ማስታወቂያ አስነገረም። በዚህ የፌስቡክ ልጥፍ ላይ ለ70 ዓመታት የጠፋችብኝን ጃፓናዊት የመጀመሪያ ፍቅሬ አፋልጉኝ ይላል። ታናሽ ልጁም የተሻለ የቴክኖሎጂ እውቀት ስላላት አገዘችው። በዚህ ፖስት ስር ብዙዎች በርካታ አስተያየት ሰጥተዋል። የራሳቸውን ተሞክሮ በማንሳት መልካም እድል እንዲገጥመውም ተመኙለት። ይህ ጉዳይ ከሶሻል ሚዲያ አልፎ የአካባቢው የቴሌቪዥን ጣቢያዎችን ቀልብ ሳበም። ከዚያም በቫንኮቨር የምትኖር አንዲት ሴት የዱዌይን ጉዳይ እንቅልፍ ነሳት። የተቻላትን ሁሉ በማድረግ ለማገዝም ቆርጣ ተነሳች። የ23 ዓመቷ ቴሬሳ ዋንግ ጉዳዩን ድራማዊ በሚመስል ግሩም አገላለጽ በምትሰራበት ሚዲያ ተረከችው። የዶክመንታሪውን ስያሜም ስለ እሷ ማሰብ ማቆም አልቻልኩም በሚል አርዕስት ገለጸችው። ይህ መልእክት የአድማጭ ተመልካችን ቀልብ ሳበ። ብዙም ሳይቆይ በርካታ መልእክት ይጎርፍ ጀመር። ዋንግ የዘመዶቿን አድራሻ ማግኘቷን አሳወቀች። ከዚህም በላይ የጋብቻ ሰርተፊኬት የወሰደችበት አድራሻ ተገኘ። ይሄን ተከትሎ አንድ ጋዜጠኛ የፔጂን ልጅ አፈላልጎ ኢንተርቪው አደረገው። የ66 ዓመቱ የፔጂ ልጅ ሲደንኪስት በሰማው ነገር ግራ ተጋባ። ነገር ግን ጋዜጠኛው የላከለትን ፎቶዎች ለእናቱ ወስዶ አሳያት። እናት ፔጂ የዱዌይን የድሮ ፎቶዎች ስታይ አነባች። ለዘመናት የተዳፈነው ትዝታ ፈንቅሎ ወጣ። አብረው ሲጨፍሩ ያሳለፏቸውን ጊዜያቶች፣ የመጀመሪያው ፍቅረኛዋ አማላይ ተክለቁመና እንደነበረው በጣም ቅንና ተጫዋች ስለመሆኑ መለስ ብላ አስታወሰች። ታዲያ ዱዌይን አሁንም እያፈላለጋት መሆኑን ስትረዳ በጣም ተገረመች። ፔጂ አሁን ላይ ከባለቤቷና ከ3 ወንድ ልጆቿ ጋር በኢስካናባ ሚቺጋን ትኖራለች። በ1955 አግብታ አሁን ያላትን ትዳር ለመመስረትም በቃች። በዱዌይን ላይ ምንም አይነት ቂም ግን እንዳልያዘችበት ገለጸች። በእርግጥ ጃፓንን ለቆ ሲሄድ ህይወት በጣም ከባድ እንደሆነባት ተናገረች። ያም ቢሆን ግን ወታደራዊ ግዳጅ ስለነበረ ምንም ምርጫ አልነበረውም፣ በደንብ እረዳዋለሁ አለች።
አሰበች። ዱዌይን መገኘቷን ሲሰማ በአካል አግኝቶ ሊያወራት እንደሚፈልግ ገለጸ። ከዛም ከ70 ዓመታት መለያየት በኋላ በድጋሚ ተገናኝተው ተቃቅፈው አነቡ። በዚህች ቅጽበት ዱዌይን ድምጹን ከፍ አድርጎ እዚህ የመጣሁት ፈጽሞ እንዳረሳዎች ልነግርሽ ነው። አንቺን ፍለጋ ብዙ ደክም ያለው ከብዙ ድካም በኋላም ለመገናኘት በቃን በማለት ለ70 ዓመታት ያህል ያስቀመጠውን እያንዳንዱ ፎቶዋን አሳያት። ፔጊ ዱዌይንን እቅፍ አድርጋ ሳመችው። ከዚህ በኋላ አረፍ ብለው ያሳለፏቸውን ጊዜያት አወሩም። ከልጆቿ መካከል አንደኛውን በሱ ስም እንደሰየመችውም ነገረችው። እናት የበኩር ልጇ ማይክን ዱዌይን ብላ ነው የምትጠራው። ታዲያ ልጅም ከብዙ ዘመናት በኋላ የስሙን እንቆቅልሽ ተፈታለት። ዱዌይን የፒጊንን ልብ እንደሰበረውና እንዳዘነችበት ቢረዳም የሆነው ነገር ግን እንዳሰበው አልነበረም። ሆን ብሎ እንዳልጎዳትና ሁኔታዎች አስገድደውት መመለስ እንዳልቻለ ተረታለች። በመጨረሻም የሁለቱም ቤተሰብ የጋራ ትውውቅ ተደረገ። ዱዌይን ፈገግ ብሎ አሁን ልቤ ሰላም አግኝቷል ሲል ተደመጠ። እንደ አውሮፓውያኑ አቆጣጠር ህዳር 2023 ዱዌይን በ93 ዓመቱ አረፈ። ይህን የ70 ዓመት እንቆቅልሽ በመፍታት ረገድ የአንበሳውን ድርሻ የወሰደችው ጋዜጠኛ ቴሬሳ ታሪኩን በመጽሐፍ ለማሳተም ዝግጅቷን ጨረሰች። ይህ መጽሐፍ 350 ገጾች አሉት። የጋዜጠኛዋ ዓላማ መጽሐፉን ለዱዌይን ስጦታ ማበርከት የነበረ ቢሆንም ቀድሞ በሞት ተለየ። ለፍቅር የከፈለው ዋጋ ግን ሕያው ሆኖ ታተመም። አበቃን።